الله عليه وسلم وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وكل ضلالة في النار أعاذني الله وإياكم وجميع المسلمين والسنيين والسلفيين من النار. ثم أما بعد، يقول الله سبحانه وتعالى في كتابه الكريم: وذكر فإن الذكرى تنفع المؤمنين. الله سبحانه وتعالى بتكبر القرآن لا يقول أستوص يا أيها الرسول أنت يتوجد ملك ملكتنا هوي أستوص يا أنت أستوص لكم لما أنا تذكرني عقابك مالتنا يتقمال إلى الله سبحانه وتعالى. لزم النبي عليه الصلاة والسلام بحديث النار بلغ عني ولو آية كان يسمعون عند أنكسر فاميون عند آية فاميون أدرسوا مالنا. ومعنى الحديث لحديث معنا ምንም ሰዓት ባይበቃችሁ እንኳን ማለት ነው ብዙ ሙሐደራዎችንና ዳዕዋ ለማለት ምንም ሰዓት ባይኖራችሁ የተወሰነ አንድ ሐዲስን እንኳን አድርሱ ማለት ነው። ليس كما تفهمون جماعة التبليغ لا بلغهم الله الناس ምንድነው አንተ ቀርታ ዳዕዋ አድርገን እንደዛ አይደለም። አንድ ሰው لابد أن يتعلم ثم يتكلم መጀመሪያ ይማራል ከዛ ነው የሚናገረው ማለት ነው። ወዳን ካላወቀ ያለ ኢልም የሚናገረው ከሆነ የሚያጠፋው ስለሚበዛ ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ አስታውሳ ነብዩ አለይሂ ሰላቱ ወሰላም ከኔ የሰማችሁትን አንድ አንቀጽም እንኳን ቢሆን አስታውሷል። ወከዛሊከ ነብዩ አለይሂ ሰላቱ ወሰላም በሌላ ሐዲስ ምን ብለዋል? አልሙእሚኑ ሊልሙእሚኒ ከልቡንያን የሽቱ ባዕዱሁ ባዕዷን አንድ አማኝ ለአንድ አማኝ ልክ እንደ ግንባታ እንደ ብሎኬት ነው። አንዱ አንዱን እንደሚያጠናክረው ሁላ አንድ ብሎኬት ላይ ማስቀመጥ አይቻልም ማለት ሌላ ካልተገበበት ማለት ነው። إذا يقول ابن تيمية أحمد بن عبد الحليم بن عبد السلام كما في الاستقامة لابن تيمية من يقول المؤمن للمؤمن كاليدين تغسل غيره. ابن تيمية رحمه الله تعالى شيخ الإسلام ومفتي الأنام وكاسر ظهور أهل البدع والأوهام من يقول استقامة በሚባል ክታባቸው በሁለት ሙጀለድ ባንድ ማለት ነው። የመጀመሪያው ሙጀለድ ላይ ምን ይላሉ ማለት ነው? በሁለት ሙጀለድ በተደረገው ማለት ነው። አንድ አማኝ ለአንድ አማኝ አልሙእሚኑ ሊልሙእሚኒ ከልየደይን አንድ አማኝ ለአንድ አማኝ እንደ ሁለት እጆች ናቸው አለ። ተቅሲሩ ኢህዳሁማ አልኡኽራ አንዷን ታጥባለች አለ። ምሳሌ አሁን የሆነ ምግብ በልቼ ብቻውን መኽረጁንም ይዞ ውሃውንም ጨምሮ ይሄኛው እንዴት መታጠብ ይችላል? ሳሙናውንም ይዞ መታጠብ ይችላል? አይችልም። ታዲያ ማንኛው ሲሆን ነው? ሁለቱም በአንድ ሲዋሃድ ጊዜ ሁለቱም በአንድ ሲሆን ጊዜ ምንድን ነው መታጠብ የሚባለው ነዋፋ የሚባለው ጽዳት የሚባለው ነገር ይገኛል ማለት ነው። ስለዚህ ምናሎች የተዳከሩን ይወሳሳሉ፣ ሱንዮች ይወሳሳሉ። በየትም ቦታ ምንም ሰዓት ባይኖራቸው ያደርሳሉ ማለት ነው። ትንሽም ቢሆን ሰዓቱ ባይበቃም የተወሰነ ያደርሳሉ ማለት ነው። ስለዚህ ትንሽ ለማስታወስ የፈለጉት መቼም ማላይ ድረቁ ሁሉ ላይ ድረቁ ጁል ይላሉ ማለት ነው። ሁሉም አይደረስ ነገር እንደው ትንሽ እንኳን አይተውም ከሚለው አንፃር ኢንሻአላህ በዚህ ሰዓት ኢስቲቃማ በዚህ ዘመን በጣም ኢስቲቃማ የሚባል ነገር አህወጅ ኢለይና ሚን አልጣዓሚ ወሸራቢ ከምግብ ከመጠጥ ኢስቲቃማ የሚባል ነገር ያስፈልገናል። በተለይ ደግሞ ፈጥረን አለሸባቢ በወጣቱ ላይ ደግሞ በበለጠ ማለት ነው። ስለዚህ በአሁኑ ሰዓት ሰዎች ማለት ኢንቂላብ የበዛበት ሰዓት ነው። ከአንዱ መንሃጅ ወደዛ ከአንዱ መንሃጅ ወጣን ከዛ ደግሞ ዳን ሂደ ደግሞ ከአንዱ ወጣን እንደዛ ማለት ሸሚዝ አድርጎታል ማለት ነው። ሲቆሽሽበት እንደሚቀያየረው ማለት ነው። እንደዛ መሆን የለብንም። አላሁ ሱብሓነሁ ወተዓላ አንድ ቁርአን አንቀጽ አንድ ሐዲስ ምናምን ብቻ ነው ማወሰው ምን ይላል? ነብዩ አለይሂ ሰላቱ ወሰላም እና ሷሃቦቻቸውን ምን ይላቸዋል? ፈስተቂም ከማ ኡሚርተ ወመን ታበ መዐክ ያ አዩሃ ረሱል ጽና፣ ባለህበት በትክክለኛው ጎዳና ላይ ጽና። ወከዛሊከ ወመን ታበ መዐክ ካንተም ጋር የተወበቱ አካላቶች ወደ እስልምና የተመለሱ አካላቶች ሷሃቦች እንግዲህ የተመለሱ ናቸው። ከማ ቃለ ኢማም ኢብኑ ቀይም ረሂመሁላሁ ተዓላ ከማ ፊ ኢዕላሙል ሙወቂዒን የሚለው ክታቡ ላይ من إلى وكل من الصحابة منيب إلى الله فيجب اتباع سبيله وأقواله واعتقاداته من أكبر سبيله إلى صحابة منيب إلى الله سبحانه وتعالى بسبب النبي عليه الصلاة والسلام. الله سبحانه وتعالى من الشرك والخرافات والترهات والأباطيل كذا النبي عليه الصلاة والسلام ملته عند درباتشو بتوحيد بسنة عند الجمهور درب بس أنتو سبب الله عند درجاتشو ملته. ስለዚህ አንተም ወይ ያ አዩሃ ረሱል ካንተም ጋር የተመለሱት ልትሰሙ ይገባቸዋል አለ። أولا يقول أبو بكر الصديق رضي الله عنه وأرضاه بلا استقامة الأمر ألا تشرك بالله شيئا. استقامة الأمر فألا إذا قدرنا كما هو اليوم الإمام الرسول
ያብራሩ ማለት ነው። ኢስቲቃማ ብሎ ማለት በአላህ ላይ ላታጋራ ወከዛሊካ ዑመር ኢብኑ ኸጣብ ይላል ያዳወተ ሰውና በማረጋገጥ ነው አብዛኛው ሰው ኢስቲቃማ ይለው ሶላት ጀማ ይወላል ይሰግዳል ብሎ ምንም ይባል የሰው ይሰራል ይሰራል የተለያዩ ሶላቶች መረጃ ቁርአን የማይደግፋቸው ነገር ይሰራል ወላሂ በተለይ በዚህ በወሎ ማህበረሰብ ወላሂ በጣም ይወዳል ነው የሚባል ነገር ሩና ወደ ይሄደ ነው ኢላ ታዲያ ያወቁን ጣሊባን የሆነ አካል አቂዳ መናጀ ተራካል ባወቀው ለሰዎች ማድረስ አለበት ምን ነው ማድረስ አለ ያወቀው ያው ማለት ያወቀው ያደረሰው ማለት ነው እኛ ምንድነው ሁሉ ሲተሰምተር ናቁ ተረፈተመተር ባላላ አው ማንዲ ምናምን ያለው ይቆያል ወሌስ ወንጀል ይስተምተር የተለያየ ነገር ተመጥቶና አባትና ወንድም ነው አንዱ የተለያየ ነገር ይታረቃልና አትማና وكذلك يقول عمر بن الخطاب رضي الله عنه وارضاه عمر بن الخطاب قال استقامة الأمة أن تستقيم على الأمر والنهي ولا تروج عنه رهان الثعالب ورهان الثعلب وتكون بين ربنا حتى السنة حتى ولا ولي زر فقد نمر ذاته فمن هذا فإنه أولا كان أحباب ثم يكون كفري ثم يكون إخواني ثم يكون مميز ثم يكون جزا هذا هو الذي يقول جزا والله يولد استقامة للولد الجبل عن الناس الجبل على السنة والجماعة المناكات متذكر بلد بمجلس الأمانية أمس بكم منه كون كتلا وأنا من السبب أعلم وأنا شوي مثلا أنت لو قلنا على بصيرتي نو ليه يعلم ما من يعلم كذا سؤال متى يعلم جب हमारे सिवाय लोग हमारे लोग जानते तुम्हारा कौन में तुम्हारा खातरी अवला खातरी मैं तुम्हें आगे तेरे अब तो तेरे आगे बनना तेरे आगे बनना अब ये तुझे पहले कबरा पर हमारा जान धर्म अटो अतराई जब मुरा या तेरा ये मुरा ये तो कौन तो तेरे भी ये बात भी देखता हो जा मान अल्लाह मैं यो अल्लाह देखा ले तो बड़ा कुछ पहले हम लोग कर फिर वो बना घर जो में बरो में ले लिया ए आओ खत्म लगा तो आओ तो या तो क्या उसे आई बात पहले करो फिर तुम बात क्या करो तो मिला Ijazah kita sunnah kalau tu ulama sunnah, dia sunnah ada buat jahil buat jawab jawab dia ada sunnah kalau samaran. Ada lagi betul dia bahwa baju mungkin apa, walau mungkin apa lagi dia buat. Oh dia, yang itu sunnah kalau tu dia samaran. Kalau kita main jauh malam, orang itu tak tahu nak. Baju itu yang kita kalau tu gambar ya sendiri. Kalau lagi dia hari dia gambar. ታሪክ አለ ለማሳጠር ወደዛሊከ ኢማም ነው የመላእክቱ ሲያብራሩ ኢስቲቃማ ብሎ ማለት ብዙ መንሃጅ ሙስተቂም ትክክለኛው ጎዳና መያዝ ማለት ነው። አሁን አንድ ሰው በባጢል ላይ ቢሆን ለይሰ ለሁ ኢስቲቃማ አያዛለለ ከኢስቲቃማ የለውም ሰውየው። ለምን እሱ እኮ ሰባት ያደረገውና ጀዋም ያደረገው በምን አለባጢል በባጢል ላይ ነው። በባጢል ላይ ያለ አካል ኢስቲቃማ ቢኖረው ራሱ ከቋንቋ አንፃር ብንለው ከሸሪዓው አንፃር ግን ነው። ኢማም ነው ይሄን ሐዲስ ያብራሩ ምንድነው ኢስቲቃማ ብሎ ማለት ልዙሙ المنهج المستقيم ቀጥተኛውን ጎዳና መያዝ ነው አሉ። ስለዚህ ቀጥተኛውን ጎዳና አውቀን አልহামዱሊላህ ሀገራችን ላይ መሻይኾች ወሱና አሊሞች አሉ። እነሱ ጋር እየተማሩ ኩቱቦችን ለመማር ይገባል ልንቀራ ይገባል። ወላሂ ካልተማርን ማለት ነው የኢልም መሳሪያ ከሌለን ሐሪዩን አነ ጀሃላ ጀሃል የሚባለው ነገር ማለት ነው ይዞ ወፍ ይወስዳል። ለዛ ነው ሼክ ፈውዛን ሲናገሩ ከኪታቡ ተብጀር ሪሳላቸው ላይ ሙቀዲማው ላይ ማለት ነው አንድ ሙስሊም የሆነ ሰው በአቂዳ መሳሪያ እስካልታጠቀና ያን አንግቦ እስካልያዘ ድረስ የቢዳ የሽርክ የኹራፋት የሱፊያው የሙሉ ግብስብስ ይዞ ጥርግርጋበት ይወስደዋል ማለት ሹባ ያውቅማ አባሾች እኮ ማንኛውም ሙብተዲ ማለት ነው የሆነ ሹባ ሳይዛ ኢንቲቃድ ያደርግ ነው አባሽማ ኢስቲጋሳ ይቻላል ለማለት ዱዓ ኡላማት ይቻላል ለማለት ነዘር ለይለ ይቻላል ለማለት ሹባ አቋለ ግን ወጀዱን ታበት ከዙጃጂ ተኻሉሃ ሀቀ ወኩሉ ካሲር መክሱራል አንተ ሀቀለ ብለህ ተጠራጥረዋል ሲያመጡ ሹባው ግን ምንድነው ወኩሉ ካሲር መክሱሩ ነው ሁሉ ሰባሪ ተሰባሪ ነው ግን አንተ ማውጣት ሊመታ አይችልም ራሱ ምንታ
የሚፈታታ ነገር ነው። ሰው ተገጫጭቶ ማለት ነው እንደ መስታወት እንደ ብርሌ ስብርብር ብሎ የሚወርቅ ነገር ነው። ግን ያላወቀ አካል ብዙ ሹባ ይመስላል። አጁሪ ይመጣል ሹባ ይለቅባል። ተክፊር ይመጣል ሹባ ይለቅባል። ኢኽዋን ይመጣል ሹባ ይለቅባል። ሙመያው ይመጣል ሹባ ይለቅባል። ካላወቅ በምንደት ታደርጋለሽ? ከይፈ ተስተሪ እንዴት ትችላለሽ? ስለዚህ መሻይኾች አሉ፣ የሱና ዓሊሞች የማመዳትም አሉ፣ ሸህ ሁሴንም አሉ፣ ሌሎችም ምን የማላውቃቸው ይኖራሉ። መታዓለም ያስፈልጋል። ጣሊቦች ኢልሞች አላህ እንግዲህ ኢልም ይስጣችሁ፣ ፋህም ይጨምርላችሁ። ወላሂ ብዙ እየተሰቃያችሁ ብዙ እያሰቃያችሁ ብዙ ወደ የተለያየ ነገር እያደረጓችሁ ነው። አይዟችሁ። ሰለፎች ማስታወስ አለብን። ወላሂ ሰለፎች ለእኛ ማለት ነው ኸይሩ ቁድዋ ናቸው። ምርጥ ማለት ነው ሞዴልና አርአያ ናቸው። ወላሂ ስንት ደርሶባቸዋል፣ ስንት መከራ አልፎባቸዋል። አታዩም እንዴ? አማር ብን ያሲር ማለት ነው እናቱን ሱመያን እና አቡ ጀህል ገደሉ። አገዳደሉን ታውቁታላችሁ። በግመልና በግመል መካከል አንድ ቁራን እዛ አንድ ቁራን እዛ አድርጎ ፈልቅቆ በሆነ ነገር ነው ወግቶ የገደላል ማለት ነው። ወከዛሊከ አባቱን ያሲርን ገደሉ። አማር ሸባብ ነበር። ሲደበድቡ በቃ እስቲ እኛ ሶብራለና አባቱ ተገላ እናቱ ተገላ ሶብራለ አረኔ ከጃሎ ነበር የሚለው አማር ግን እሱን ሲቀጠቅጡ ሲደበድቡ አንዴ በዘይት ሲነክሩ የፈላ ዘይት አንዴ ከሳት አንዴ ከተለያየ ነገር ሲያደርጉ ሀታ አቅም ሰዓትና በቃሽ እናንተ በምትሉ ታምኛለህ ነብዩ የሆነ ተሳደበ። ግን አቅም ስለሆነ ነው እሱ ምንድነው ከዛ ከመንሃጅ እስቲቃማ ሳይኖረው ቆጥቶ አይደለም አቅምና ሰዓትና ገለበውና አለ ከዛ ያለቀሰ መጣ ራሱ እያለቀሰ ሲመጣ ነብዩ ምን ሆነ ነው አሉ። ሪዋያቱ ብዙ አሉ። ምን ሆነ ነው ሲሉት እና ወጃለ እንደዚህ አረብ እንደዚህ አረብ ካያ ነው ያለ ወላሂ አስገድደው ስለሆነ አሁንም ቢጠይቁ በለላቸው። ከዛ አላህ ሱብሓነሁ ወተዓላ ምን አወረደ? ምን ከፈረ ቢላሂ ሚን ባዕድ ኢማኒ ኢላ መን ኩሪሃ ወቀልቡሁ ሙጥመኢኑ ቢልኢማን አልአያ አላህ ሱብሓነሁ ወተዓላ መን ከፈረ ቢላሂ በአላህ ካደ አካል ካመነ በኋላ ፈአለይሂ ገደቡ ሚነላህ ጀዋቡ ማሱል ፈአለይሂ ገደቡ ሚነላህ ኢላ መን ኡክሪሃ የተገደደ ሰው ሲቀራል የተገደደ ሰው ምንም የለበት ተገደና ቢማኒ ተክፊር ስሙን ተይሰባት ተክሳብ አንደኛው ምንድን ነው መገደል ማለት ነው። ከተገደደ አንድ ሰው ኢየሱስ ጌታ ነው በጤን ይዞ እዚህም ባይለ ወደ ደቡብ ኢየሱስ የጌታ ይዞ ደረሳ እንኳን አይደለም ኢየሱስ የጌታ ነው በሌላ ካላት ሊገሉ በቃ ኢየሱስ የጌታ ነው ሊገሉ ከሆነ ግን ያገር ማለት ከሆነ ተከታይ ቃል ያነ መሰሪያ መስራው ይታይበት ይቻላል። ዙሮ ምንድነው ኢስቲቃማ በትክክለኛው መንሃጅ በመንሃጅ ሙስተቂም ቀጥለን ይገባል። ማንንም ማለት ነው ማንንም ኩለና ይቂ ማንንም ይካካል ልንከተል አይገባም። እኛ ማለት ነው ቁርአንና ሐዲስ አህለ ሱና ወልጀማዓ የተመየዙነ ሚን ጀሚዕ الفرق الضالة المبتدئة ይለያሉ። በምን ቁርአን ሐዲስ በማንኛውም አምር ቁርአን ሐዲስ ምን ይላል በዚህ ጉዳይ ላይ አልቁርአኑ መርጂዑና ቁርአን መርጃችን ነው። ሌላ ነገር አኛ መርጂ የለንም። ዑለማዎች እኮ ቁርአን ሐዲስን ስለሚያብራሩ ነው የምንወዳቸው። ዑለማዎች ራሱ ተሳለፉ ማለት ነው። ዑለማዎች ተሳለፉ የምንተውበት ሁኔታ አለ። እንደው ተሚያነሩ ቀይም ሰለፎች ሰሃቦችና ወክለ ሌሎች እንወዳቸዋለን። ይሁን ወንጅሉም እናተልቃቸዋለን ከብራቸዋለን። ግን ሁሉ በኒ አደም ኸጣ ብለዋል ነብዩ አለይሂ ሰላም ከተሳሳቱ ግን አንከተል እንችላለን። እንዴት እንደሆነ ወጁን እናብራራለን ማለት ነው። ስለዚህ ኢስቲቃማ ብሎ ማለት በአሁኑ ሰዓት ወላሂ ያስፈልጋል። ሶብር ሊኖረን ይገባል። ፈስቢር ኩና አላሁ ሱብሃነሁ አምር ነው። ሶብር ሰና ሙሲባ ይመጣል፣ የተለያየ ችግር ይመጣል። ደግሞ ሶብር የሚባለው ማለት በኋላ ካለፈ አይደለም። ነብዩ ምንድነው አሰብሩ እንደሰበት ይቁላ ሶብር እኮ አደጋው መጀመሪያ መቶ ሲጋፈጥ ጊዜ ነው። ከአንተ ቤት ሲጋለጥ ጊዜ ነው። ከአንተ ቤት መቶ ሲቆም ነው እንጂ በኋላ እኮ ማለት ነው። እንደው ምን ይባላል መሰላችሁ? አንድ ሴትዮ ነበረች ይባላል። ሰው ሲሞት በጣም ታሳብር ነበር። ከዛም በኋላ የሆነ የሰቀተ ዘመድ መጣ ቁር ያለ ወንድ ያሳበርሽ ነበር ሌላ ሰው አንቺ ሆነ ሶብር በጎረቤት ነው አለ ሌላ ሰው ነው እንጂ ታራስ ባይከብዳል። ስለዚህ ሶብር አሶብሩ እንደሰበት ይቁላ ነው። ስለዚህ ኢስቲቃማ ይሆናል ይላል። ብዙ ተፍሲር አለው ዑለማዎች የሚያብራሩበት። እንግዲህ በዚሁ መጀመሪያ እንደተናገሩት የተወሰነ ለማስተላለፍና ለመታወቂያ ነው። ወቢላይ ተውፊቅ ወላሁ አለም።